በጣም ነው የከፋኝ። መቤቴን 4 ሰዓት ተኩል 4 ሰዓት አይደለም 3 ተኩል ደርሼ እስከዚህ ሰዓት ቆሽቴን ያረረው ቆሽቴ አትቺም እየተባለ ነው ሰው ሁሉ አርቲስት የሆነው። ሃይ ዲስ ናችልኝ ዛሬ አናዘር ኦዲሽን ላይ ነው። የቤኪ ሚስት አለቻው እኔ ስሟን አላውቀውም። የቤኪ ሚስት ማለት ነው ዩቲዩብ አዲስ ዩቲዩብ ቻናል ከፍታ የሳምንቷን vlog ነው እና የምታስቀምጠው የሷ ሀሳብ ተመችቶኛል። የሳምንታችንን vlog እንሰራለን ማለት ነው። ሶ ዛሬ ቀኑ ማክሰኞ ነው። ከማክሰኞን ጀምርና ሳምንቴ እንዴት እንደሚሄድ አሳያችኋለሁ። ዛሬ አናዘር vlog ላይ አናዘር vlog ምን ሆኜ ነው አናዘር ኦዲሽን ሌላ ኦዲሽን አለ። እስቲ ሄደን እንሞክር። አብራችሁን ቆዩ። ምን ግርም እንደሚለኝ ልንገራችሁ። እስከ ዛሬ አዲስ አበባ ልጅ ሆኜ ግን ከቤኪ ሞክሬው አላውቅም። በጣም ገርሞኛል እና ዛሬ 10 ደቂቃ ምናምን አካባቢ ያለኝ ሰው እሱን እንሞክራለን ዛሬ። ህይወቴ ላይ ደስተኛ የሚያደርጉኝ ነገሮች ዋነኛው ነገር ኬክ መብላት ብቻ ነው። ወደዛ እየገባሁ ነው። ቆንጆ እንደሚሆን ባለው እምነት ላይ ነው። ምክንያቱም በቅድሚያ ውጡ መሬት ናችሁ ምድር ናችሁ። ምክንያቱም ጊዜያችንን በምን ላይ ጀመርነው? በኬክ። እግዚአብሔር ይመስገን ኬክ እንደመብላት የሚያስደስተኝ ነገር በህይወት ውስጥ ሌላ ምንም ነገር የለም። አሁን ወደ ላይ ሄድኩኝ ነው። አሁን ራሱ ሰዓቴ ገና ነው ማለት ነው። ቆንጆ ሰዓት ነው የደረስኩት። ብዙ ሰው ከሌለ ቶሎ ጨርሳለሁ። የሚኖረኝን ቆይታ ደግሞ እነግራቸዋለሁ። ከዛ በኋላ ሰብስክራይብ አድርጉልኝ፣ ላይክ አድርጉልኝ ፕሊዝ ፋሚሊ። ምንም እኔ ይሄ በዚህ ራሱ ነው ተስፋ ልቆርጥ ነው መሰለኝ። ብቻ ሰብስክራይብ በሶስት ኤክስ አለ እኔ ኤክስ አለና ኤክስ አለ ኤክስ አለ ኤክስ ማለት የኔ ከዛ መብላት ያለው ጊዜ ነው እንዴ አሁን ነገር ዛሬ ነው ይገዛሉ ከፈይ እኔማ ቤታችሁን ፕሮሞት ላደርግላችሁ ነው። ሃይ ፋሚሊ እንዴት ናችሁ? ዛሬ ሮብ ነው። ትናንትና ከጓደኞቼ ጋር ከተለያየሁ በኋላ መቅረጽ አልተመቸኝም ነበረ። ትናንትና የሄድኩበት ኦዲሽን አልተሳካም። በጣም ያሳዝናል። ፀጉሬ እንደዚህ ስለሆነ ይሁን ምን ሆኜ ይሁን ለምን ይሁን አላውቅም። ቤቢ ፌስ ነሽ አትሆኝም። እኛ ለምንፈልገው ስራ አሁን ለሆስት ስራ አንቺ አትሆኝም ነው ቤቢ ፌስ ነሽ አትለኝ። እንትና ነበረች ብዙ ሰዎች ነበሩ፣ ግን ታዋቂ አንድ ማለት ነው ማህሌት ሰለሞን ትልቋ የማለዳ ኮከቦችን ትዳኝ የነበረችው አርቲስቷ እሷ ነበረች ምናምን። ግን በቃ እድሜ ደግሞ ጨምሬ ነገርያት እዛ ቤቢ ፌስ ነሽ አትሆኝም አለችኝ። በጣም ያሳዝናል። ዛሬ ሮብ ነው። ቤታችን ነው የምንውለው። እንዴት እንደምን ተሰካ ብቻ አልተሳካም። በጣም አዝኛለሁ። ይሄ ፀጉር ሲጀመርም ከመጀመሪያው ጀምሮ አልጣመኘው ነበር። በዚህ ፀጉር ምክንያት ነው ህፃን የመሰልኳት። በጣም ነው የከፋኝ። ወደዛ ፈትቼው ነው የምገላገለው። ለማንኛውም የሚመቻችሁ ሮብን ቤታችን ነው የምናሳልፈው። የሚመቻችሁ ሰብስክራይብ አድርጉ፣ ላይክ አድርጉልኝ። አመሰግናለሁ። ሃይ ፋሚሊ እንዴት ናችሁ? እኔ በጣም ደህና ነኝ። ዛሬ ሐሙስ ነው። ሌላ ኦዲሽን አለኝ። ይህን ሳምንት ኦዲሽን በኦዲሽን ሆኛለሁ።
ያኛው ሄር ስታይሌን አይታችሁታል አይደል? ትናንትና እሱ ነው ህፃን እያስመሰለኝ ነበር። ፈትቼ ታጥቤያለሁ። ዛሬ ፍሬዝ ነው የማደርገው። እንዴት እንደሞ ቸኩያለሁ። በጣም ሰዓት በጣም ሄዶብኛል። ሀያ ጉዳይ ለአንድ ነው። አሁን 4 ሰዓት ቦሌ መድረስ አለብኝ። እግዚአብሔር የሆነ በቃ ምንም አይነት እንትን አልፈልግም። ይሄ ትራንስፖርት መንገላታት ምንም ነገር አልፈልግም። ቀጥ ብዬ ወጥቼ ውጥት ድርስ ማለት ነው ፈልግ። አብረን እንቆይ እሺ። ቀርጽላችኋለሁ። ስለምን እንደሆነ አልነግራችሁም። የዛሬ ኦዲሽን ግን የፊልም አይደለም። በቃ በጣም ውስጤ የዛሬውን በጣም ትልቅ ነው። ቢሳካልኝ በጣም ደስ ይለኛል። አምናለሁ ደግሞ ይሳካልኛል። የሆነ በጣም ሞቲቬት ሆናል ልቤ። በጣም ደስ ብሎኛል። በጣም ኤክሳይትድ ሆኛለሁ። እንዴት ደግሞ እናሳያቸዋለሁ። ፀጉሬ ምናምን ላስተካክልና ዝም ብዬ ማስካራ ምናምን ፊቴን ቀባባ፣ ከዛ እመለሳለሁ። አብራችን ቆዩ። ሰብስክራይብ አድርጉልኝ። አመሰግናለሁ። ላይክ አድርጉ ቪዲዮ። አሁን መገናኛ ደረስኩ። በጣም ካሰብኩት በጣም ቀድሜ ነው የደረስኩትኝና ቁርስ ስላልበላሁ አሁን ቁርሴን እበላለሁ። ወደ ቦሌ ከመሄዴ በፊት ቁርሴን እበላለሁ። ደረስኩኝ። በስንት መከራ ደረስኩኝ። ግን ወይኔ ፀሐዩ ፊት ያባበጠ ማለት ነው። እንዴት እንደምሆንም አላውቅም። እነሱ ጋር ስደርስ ቺቺኒያ ነበረ ቦታው ማለት ነው። እኔ ደግሞ አላውቀውም። ከዛ ቦሌ መጣሁ ቀጥ ብዬ ማለት ነው መድኃኒዓለም። ከዛ ሲባል ኧረ ውርታች ነው ጋር እንደዚህ ነው ምናምን ብሎኝ ከዛ ሄድኩኝ በመከራ። ከዛ በኋላ 3 ተኩል ነው የደረስኩት። አይ ኖርማል ብዬ ቁጭ ብዬ ወተት ጠጣሁ ምናምን እና 5 ጉዳይ ሲሆን ስደውል ማለት ነው ቆይ በቃ እየደረስኩኝ ነው እደውልሻለሁ እዛ ቦታ ጠብቂ፣ ዞር እያልሽ ጠብቂ ምናምን አትለኝ። ምንም ማለት አይደለም ብዬ እንግዲህ እየጠበቅኩ ነው። መታገስ ነው። ግን እየቸኮልኩ ይመስለኛል ዛሬ ተንቀለቀልኩኝ። በጣም ቶሎ ነው የመጣሁት። እኔ ግን እንደዚህ አላሰብኩ ነበር። ታክሲ እንዳያስቆየኝ ብዬ ነበረ። ቶሎ ደረስኩ መሰለኝ። አሁን ዝም ብዬ ቺቺኒያን ወክ እያየኋት ነው። ውስጡ ቀበና እዛ ተሰርቷል። እዚህ በዚህ ንጹህ ውሃ ይወጣል፣ በዚህ ቆሻሻ ውሃ ይመጣል። እዚህ ጋር ምንጭ ሰው ይቀዳል። እንደው ምን አይነት ኑሮ እንደምንኖር ነው በኢየሱስ። እሺ ምን አባቴ ላድርግ? እስኪ ደርሱ። ቁርስ በላሁ፣ ወተት ጠጣሁ፣ ደግሞ ኬክ ልብላበት ብር የለኝም። ምን እያደረኩኝ ልቆይ? በጌታ በኢየሱስም በጣም ወጪ ሆንኩኝ ሰው ነኝ። ጌታ በጣም ምንም በቃ ኬክ ቤት ሳይሳልፍ ኬክ ቤት ሳይ በቃ ጊቢ ይለኛል። ምን ይለኛል? ምን አባቴ እንደሚሻለኝ እኔ አላውቅም። ግን ደከመኝ ደግሞ መዞር። እንዴት ፀሐይ ነው፣ መቀመጫ የለም። ምን አባቴ ላድርግ? በቃ ከደወልኩላት ማለት ነው ያ በስመ አብ 30 ደቂቃ ሆነኝ ከደወልኩላት። መልስ አልደወለችም እስካሁን። በኢየሱስ ባለፈው እሑድ ዕለት ማለት ነው። እሑድ ዕለት መጥቼ እዚህ ድረስ የሆነ ስራ እንዴት እንደቀጡኝ እኔ ነኝ የማውቀው። በጣም ነው የተናደድኩትና እንደዚህ አይነት ሙድ ካራመዱ እዚህ ይደብረኛል። ምንም አልነገርኳችሁም ማለት የምን ኦዲሽን እንደሆነ እኔ ከበኋላ እንትን ካልኩኝ በኋላ እነግራችኋለሁ ብዬ አስቤ ነበረ። አንድ ሰዓትም ቢሆን አስጠብቃ ደወለችልኝ። እንግዲህ አሁን መስከሩ ሆኗል። ወደ እነሱ ልንሄድ ነው። ይሄንን ልጅ ያያችሁት ቲክቶክ ላይ አሁን በጣም ቫይራል የሆነ ዘፈን አለው ከቶሺን ቦታ ላይ የሚለው እሱ ልጅ ነው። እቺ ደግሞ እኔ ነኝ። አሁን ማለት ነው ቀኔ ጥሩ አልነበረም። ከመጀመሪያው ጀምሮ ነግሬያቸዋለሁ። ከዛ ደግሞ የብሊንክ ፊድባክ ደግሞ ደስ አይልም ነበረ። ምንም ደስ አይልም። ብቻ ይሁን ብለን ማታን ሰዓት ሆኗል። ከቦሌ አትላስ ወደ ቦሌ መድኃኒዓለም በእግራቸው ዋክ ያደረግን ነው። ያው አዲስ የተዋወቁት ራፐር ጓደኛዬ ነው። የእሱንም አካውንት ፎሎ አድርጉት፣ አስቀምጥላችኋለሁ እዚህ ጋር
50 ሰብስክራይበር አለ 50 ሰብስክራይበር አለ 50 በጣም ነው የከፋኝ እመቤቴን 4 ሰዓት ተኩል 4 ሰዓት አይደለም 3 ተኩል ደርሼ እስከዚህ ሰዓት ቆሽቴ ነው ያረረው ቆሽቴ ነው ለማንኛውም መናደድ አልፈልግም ቀኔን እንትን ካልኩ ከጨረስኩ በኋላ ኖርማል ነው ምንም ማለት አይደለም ያልፋል አትቺም እየተባለ ነው ሰው ሁሉ አርቲስት የሆነው በማታ በቦሌ ጎዳና ወክ ያደረኩኝ ነው ለማንኛውም ይመቻችሁ ሰብስክራይብ አድርጉልኝ ሮቤን በዚህ መልኩ ነው የጨረስኩት መገናኛ ግን ተጣጣለ አዎ አለ ሁሉ ጊዜ ማለት ነው አዲስ አበባ ባለመኖሬ የሚከፋኝ ማታ እንደዚህ በመብራት ወክ ማድረግ አለመቻሌ ነበር እስከዛሬ የሚያስከፋኝ እድሜ ለብሊንግ ማታ 1 ሰዓት ለቆ ወክ እያደረኩ ነው በቦሌ ጎዳና እንዴት አደራችሁ ዛሬ አርብ ነው አርባችንን የጀመርነው ደግሞ ቁርስ በመስራት ነው ሰው ቤት ጥገኝነት ጠይቀን ከከተማው ነው ያደርነው አርቤ ይሄን ነው የሚመስለው አርብን በመሀል ከተማ የገጠር ሰው መስዬ ገጠር እንኳን ስለሆነ እንደዚህ አልተከናነብኩም መሀል ከተማ ስለሆነ እንደዚህ የገጠር ሰው መስዬ ነው የምውለው አርባችንን ደግሞ እንዴት እንደምውል አሳያችኋለሁ አብራችሁን ቆዩ ሰብስክራይብ አድርጉ ላይክ አድርጉ አመሰግናለሁ ጸጉሬ እብድ ነው የምትመስለው ሰዓት ላይቭ ነበርኩኝና ታስፈሪያለሽ እያሉ አያየውሽ እኮ ጸጣሽ የት ነበርሽ ምን ነገር ሀያ ላይ እንደ ሊዱዬ ናምሽ ናምኝ ይቅርተኛ ቆንጆ አያችሁ ጥፋቴን ላይ ሆኜ ሊዱዬ ሳልላ ከፍቷታል አንቺ ላይ ዛሬ ቅዳሜ ነው አይኔ ትንሽ አብጧል ግን ካፍሽና ማርያምን ሼር አደርግልሻለሁ ቴሌግራም ላይ አላየሽ ማርያምን አላየሽ ቲክቶክ ላይ ይቻላል እኔ ቆይ ችግር የለም ሼር አደርግላችኋለሁ ዛሬ ቅዳሜ ነው ወጡ በቂቢ ነው በረኛ ጋር እብድ ነው የምመስለው ዛሬ ክላስ ነኝ ስለዚህ አሬው ማረን ይደብልስ አፈምስሻል አካውንቷን እዚህ ጋር አስቀምጥላችኋለሁ ቲክቶክ ላይ እየገባችሁ ፎሎ አድርጓት ጋይሶች ዛሬ ቅዳሜ ነው ክላስ ነኝ ከዛ ደግሞ ስለ ሐሙስ በደም ዘርዘር አድርጌ ያልነገርኳችሁም ዘርዘር አድርጌ እነግራችኋለሁ እሺ ሐሙስ ዕለት ሄጄ የነበረው እንትን ነው ብሊንግ ሪካርድስ የሆነ አዳዲስ ልጆች እናወጣለን ብለው አይዶል ምናምን አዘጋጅቷል ቲክቶክ ላይ ሜቢ ለቆት አይታችሁት ከሆነ ማለት ነው እና እዛ ነበር የሄድኩት ቦታውን ስላልነገርኳችሁ ብዬ ነው የነበረኝን ፊሊንግ ምናምን ግን እንዴት እንደነበር ሙሉ ስለቀረስኩላችሁ እሱን አይታችሁታል ብዬ አስባለሁ ሶን ፈተና ነኝ ክላስ ነኝ ፈተና ነኝ ከዚህ በኋላ እንዴት እንደሚሆን ቅዳሜም ደግሞ አሳያችኋለሁ ፕሊዝ ሰብስክራይብ አድርጉልኝ ሼር አድርጉልኝ ትጋብዥኛል ብሬልኝ ፕሊዝ ጋብዥኝ ሰብስክራይብ አድርጉ ወድሻለሁ ጋብዥኝ ላይክ ካገኘ ኬክ ትጋብዥኛለሽ ከዛን እዚህ ጋር መገናኛ አቮካዶ በርካሽ ይሸጥ ነበረ ለቤታችን አቮካዶ ገዛን ከዛ በኋላ ወደ ቤቴ ነው የሄድኩት ከዛ በኋላ ምንም የተለየ ነገር አላደረኩም ከክላስ በኋላ ወደ ቤቴ ነው የሄድኩት ባስ ቁጭ ብዬ ስጠብቅ ምናምን አለ እዚህ ጋር ማለት ነው ከዛ በኋላ ለመቅረጽ አልተመቸኝም ስልኬ ዘጋብኝ ይሄን መስል ነበረ ውልውይ ሳምንቴ ስለተከታተላችሁኝ በጣም አመሰግናለሁ እባካችሁ ሰብስክራይብ ላይክ አድርጉልኝ በጣም ነው ማመሰግናችሁ 60 ሰብስክራይበር ደርሰናል በጣም ወዳችኋለሁ ቴንክ ዩ ሶ ማች